ከሰሞኑ አሜሪካ የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮን ከነባለቤታቸው ቤታቸው ድረስ ገብታ ጆሮአቸውን ይዛ አገሯ ወስዳ ከመኝታ ቤቱ አንከብክቤ አምጥቼዋለሁ ስትል ለዓለም ዛሬ ጉልበታም ክንዷ እንዳልሰለለ አሳየች። ድርጊቱ ቢያስገርምም የቬኔዙዌላና የመሪዋን ጉልበት ፈትሾ ማሳየቱ የማይካድ ሀቅ ነው። ታዲያ ዛሬ መሪዋ በአሜሪካ ቁጥጥር ስር ቢሆንም ሕይወት ግን ቀጥሏልና ኑሮ በቬኔዙዌላ ምን ይመስላል የሚለውን በአጭሩ ልናስቃኛችሁ ወደድን። ያላችሁት እዚህ ሚዲያ ላይ ነውና ቻናላችንን ሰብስክራይብ እያደረጋችሁ ቪዲዮአችንን ላይክ አድርጋችሁ ጀምሩ። በአንድ ወቅት በብርሃን የተጎናጸፈች ደም ስሮቿ ነዳጅን የሚያዘዋውሩ ጠጉሯ የአንደሴን ደመና እየነካ እግሮቿ በካሪቢያን ባህር ላይ ያርፋሉ። አንዳንዶችም መጥተው እየጨኮኗት እናድንሻለን ብለው ቃል ገብተውላት በጨለማ ውስጥ ትተዋት ሲሄዱ ኪሶቿ ባዶ ሆነው ልጆቿም ከህልማቸው በፊት ረሃብን ተማሩ። ያለምቾት መተንፈስን በጨለማ ውስጥ መሳቅን ተማረች። ቬኔዙዌላ በተፈጥሮ ሀብት የበለጸገች ግዛቷ ከካሪቢያን የባህር ዳርቻ እስከ አንዴስ ተራሮች እንዲሁም ከሰፋፊ ሜዳዎች እስከ ጥቅጥቅ ያሉ ደኖች የሚዘልቅ የደቡብ አሜሪካ አካል ነች። የቬኔዙዌላ ሕዝብ የነባር ነዋሪዎች የአፍሪካና የአውሮፓ ዝርያዎች ድብልቅ ሲሆን እንደ ሌሎቹ ላቲን አሜሪካ ሀገሮች የቤተሰብ ትስስር በጣም ጠንካራ ሆኖ ማህበራዊ ሕይወት፣ ሙዚቃ፣ ወግና ቀልድ የዕለት ዕለት መልኳ ይመስላል። በሃያኛው ክፍለ ዘመን ቬኔዙዌላ ከላቲን አሜሪካ የበለጸጉ ሀገራት አንዷ ሆና የነዳጅ ዘይት መገኘት ሀገሪቱን በመለወጥ ፈጣን እድገትን፣ ዘመናዊ ከተሞችንና እያደገ የመጣ መካከለኛ የህብረተሰብ ክፍልን እያመጣ ዋና ከተማዋ ካራካስ የእድገትና የዕድል ምልክት እየሆነች መጣች። ታዲያ ሳውዲ አረቢያን ጨምሮ የዓለማችን የትኛውም ሀገር የማይወዳደረው የነዳጅ ሀብቷ ከፍተኛ ጥገኝነትን ፈጠረና ሌሎች የሥራ ዘርፎች ችላ የተባሉ የሀገሪቱ ኢኮኖሚ ሙሉ በሙሉ በነዳጅ ሽያጭ ላይ የተመሰረተ ሆነ። ታዲያ በዚህ ጊዜ እንዲህ እያለፈ ሙስና፣ ደካማ ኢኮኖሚ እቅድ፣ የፖለቲካ አለመረጋጋትና እየጨመረ የመጣው መከፋፈል ተቋማቱን እየጎዳቸው በእንቅርት ላይ ጆሮ ደግፍ እንዲሉ በኋላም የሚጣሉባት ዓለም አቀፍ ማዕቀቦች የንግድና የገንዘብ እንቅስቃሴን ይበልጥ እያዳከሙ በመጨረሻም ወደ ኢኮኖሚ መፈራረስና ማህበራዊ ቀውስ መራ። ዛሬ ላይ 28 ሚሊዮን የህዝብ ብዛትና ከላቲን አሜሪካ ዝቅተኛ ጂዲፒዎች አንዱ የሆነው ጠቅላላ የሀገር ውስጥ ምርቷ 82 ቢሊዮን የአሜሪካ ዶላር ይገመታል። ከፍተኛ የዋጋ ግሽበት የሀገሪቱን ገንዘብ ዋጋ ቢስ አድርጎ ህዝቡም በገንዘቡ ላይ ያለውን እምነት አጣና የዕለት ዕለት ኑሮ የውጭ ምንዛሬን በማግኘትና ከውጭ ሀገር በሚላክ እርዳታ ላይ ተመስርቶ ኢኮኖሚዋ ሽቅብ ይሸመጥጥ ያዘ። አብዛኛዎቹ ቬኔዙዌላውያን የሚኖሩት ልክ እንደ ጎዳና ላይ ሽያጭ ወይ ጥገናና መሰል ባሉ መደበኛ ያልሆኑ ስራዎች ተሰማርቶ የዕለት ህልውናን ማቆየት እየታገለ እያንዳንዱ ቀንም የኢኮኖሚ ስሌት ሆነ። ልክ እንደ አፍሪካ ሀገሮች መሰረታዊ ቁሳቁሶች ውድና በቀላሉ የማይገኙ ሆነው የገበያ መደርደሪያዎች በምርት ቢሞሉም ዋጋቸው ግን ከብዙ ቤተሰቦች አቅም በላይ ሆነ። እንደ ሩዝ፣ ፓስታና ዳቦ ያሉ ምግቦች የተለመዱ ሲሆኑ ወጥነት ባይኖረውም ለጥቂት ቤተሰቦች መንግስት የምግብ እርዳታ ይሰጣል። የቬኔዙዌላ ታሪክ የሀብት የትግልና የተቃርኖ ታሪክ ሲሆን አውሮፓውያን ከመምጣታቸው ከረጅም ጊዜ በፊት ነባር ህዝቦች በሜዳዎቿ በባህር ዳርቻዎቿና በደኖቿ ውስጥ ይኖሩ ነበር። በ1498 ክሪስቶፈር ኮሎምበስ የቬኔዙዌላን የባህር ዳርቻ ከመድረሱ ብዙም ሳይቆይ የስፔን ቅኝ ግዛት ተከተለ። ስፔንም የተፈጥሮ ሀብቷን እየበዘበዘችና በባርነት እየጨቆነች ለ3 ክፍለ ዘመናት ከገዛቻት በኋላ በ19ኛው ክፍለ ዘመን መጀመሪያ ላይ ቬኔዙዌላ የላቲን አሜሪካ የነፃነት ንቅናቄ ማዕከል ሆና በዓለም ታሪክ ውስጥ ጉልህ ስፍራ ካላቸው ሰዎች አንዱ የሆነው ሲሞን ቦሊቫር ስፔንን በመቃወም የተደረገውን ትግል መርቶ እንዲሁም በርካታ የደቡብ አሜሪካ ሀገራት ነፃ ሲወጡ ረድቷል። ታዲያ ለብዙ ዓመታት የፖለቲካ አለመረጋጋት ቢከተላትም በ1811 ነፃነቷን ተቀዳጀች። በ20ኛው ክፍለ ዘመን መጀመሪያ ላይ የቬኔዙዌላ ታሪክ ላይመለስ የሚለውጥ እንዲሁም የሀገሪቱን
መንግስትና ህዝቧን በደስታ የሚያስፈነድቅ አንድ ተአምር ተፈጠረ። ያም ተአምር የትኛውም የዓለማችን ሀገር የማይወዳደረውና ከሷ አልፎ ለላቲን አሜሪካ የሚበቃ የነዳጅ ዘይት ከመሬቷ ስር መገኘቱ ነበር። በወቅቱም በአካባቢው ካሉ እጅግ ሀብታም ሀገራት አንዷ በመሆን ስደተኞችን መሳብና ዘመናዊ ከተሞችን መገንባት ብትጀምርም በነዳጅ ላይ ያለው ከፍተኛ ጥገኝነት፣ ደካማ ተቋማትን፣ ሙስናና የፖለቲካ ግጭቶች በመጨረሻም ለኢኮኖሚ መፈራረስ ምክንያት ሆነው የዛሬዋ ቬኔዙዌላ በታላቅ ታሪኳና ባልተፈቱ መሠረታዊ ችግሮቿ ተጽዕኖ ስር ትገኛለች። የቬኔዙዌላ ዋና ከተማ ካራካስን ስናይ በተራሮች በተከበበ ሸለቆ ውስጥ የምትገኝና ከባህር ዳርቻ አቅራቢያ ያለች በመሆኗ በመልክዓ ምድራዊ አቀማመጧ ብቻ በዓለም ላይ ካሉ አስደናቂ ዋና ከተሞች አንዷ ሆና ካራካስ የአገሪቱ የፖለቲካ የባህልና የኢኮኖሚ ማዕከል በመሆን የመንግስት ተቋማት፣ የዩኒቨርሲቲዎች፣ ሙዚየሞችና ትልልቅ የንግድ ድርጅቶች መገኛ ናት። በተጨማሪም የነፃነት አባቷ ሲሞን ቦሊቫር የተወለደባት ከተማ በመሆኗ ለአገሪቱ ማንነት ትልቅ ቦታ አላት። አገሪቱ ያላትን ውብ የተፈጥሮ መስህቦች ስናይ በካናይማ ብሔራዊ ፓርክ ውስጥ 1000 ሜትር ከፍታ ካለው ተራራ ላይ የሚፈሰው ኤንጅል ፏፏቴ የምድራችን ረጅሙ ፏፏቴ ሲሆን ከሰማይ ጠቀስ ከፍታው ላይ እየተወረወረ ወደ ምድር የሚወርደውን ውሃ መመልከት አንዳች ሰላምን ይሰጣል። ቴፑይስ በሚባሉ ጥንታዊና ጠፍጣፋ ተራሮች የታወቀው ካናይማ ብሔራዊ ፓርክ ለቅድመ ታሪክ ወይ ለብሉይ ምስክር መሃል ላይ ቆመ ጣዖት የሚመስል በምድራችን ላይ ካሉ እጅግ ጥንታዊ የተፈጥሮ ቅርሶች አንዱ ነው። የካሪቢያን ገነት የሎስ ሮኬስ አርኪፔላጎ ጥርት ያለ ውሃውና ነጭ አሸዋማ የባህር ዳርቻዎች የካሪቢያን ድብቅ ገነት አድርገውታል። ከመስህቦቿ መካከል እነዚህ ቅምሻ ሲሆኑ የፖለቲካና ኢኮኖሚ ችግሮች ቢኖሩም የቬኔዙዌላ ተፈጥሯዊ ውበት በብዙ አካባቢዎች እንዳለ ነው። ስለ ሀገሪቱ አስገራሚ እውነታዎች ስነግራችሁ ቬኔዙዌላ ከሳውዲ አረቢያ የሚበልጥ የዓለም ትልቁ የነዳጅ ዘይት ክምችት አላት። ቬኔዙዌላ የሚለው ስም ትርጉሙ ትንሿ ቬኒስ ማለት ሲሆን ቬኒስ በሰሜን ምስራቅ ጣሊያን የምትገኝ ዝነኛና ታሪካዊ ከተማ ሆኗ ከተማዋ የተገነባችው በአድሪያቲክ ባህር ውስጥ ጥልቀት በሌለው የባህር መሽመጥ ላይ በሚገኙ ከ100 በላይ ትናንሽ ደሴቶች ላይ ነው። ቬነስ ከመኪና መንገድ ይልቅ የውሃ ቦዮች ሲኖሯት ሰዎች በከተማዋ ውስጥ የሚንቀሳቀሱት በጀልባዎችና ጎንዶላ በሚባሉ ታንኳዎች ሲሆን ደሴቶቹን የሚያገናኙ በመቶዎች የሚቆጠሩ ድልድዮችም አሏት። ለቬኔዙዌላ ስሙን ያወጡት የመጀመሪያዎቹ አሳሾች በውሃ ላይ የተገነቡ ቤቶችን አይተው ሲሆን የቴፑይ ተራሮች ዘ ሎስት ወርልድ የተሰኘውን የታዋቂውን ደራሲ ሰር አርተር ኮናን ዶይል ልቦለድ ለመጻፍ መነሻ ሆነዋል። ይህ ስለ ቬኔዙዌላ ያዘጋጀንላችሁ ሚኒ ዶክመንተሪ ሲሆን እስከ ዝግጅታችን ማብቂያ አብራችሁን ስለነበራችሁ እናመሰግናለን።